የሰዎች ጫጫታ በሚበዛበት አንድ የገበያ ማዕከል ውስጥ አንድ ምስኪን ልጅ እድሜዋ ገና በአስራ ቤት ውስጥ ያለ ቁጭ ብላ ካርቶን ይዛ እያለቀሰች ነው። ይህች ልጅ ስሟ ሌይላ ይባላል። በካርቶኑ ላይ የጻፈችው እንዲህ የሚል ጽሑፍ ነበር። ለታማሚ ወንድሜ መድኃኒትን የሚገዛ ሰው እኔን መውሰድ ይችላል፣ ለሽያጭ የቀረብኩኝ ነኝ የሚል ነበር። አንድ ጥግ ላይ ቁጭ ብላ ካርቶኑን ይዛ ስቅስቅ ብላ እያለቀሰች ነው። ወዲያውኑም አንድ ግርማ ሞገስ ያለው አካል ከጥቁር መኪናው ላይ ይወርዳል። ይህ ሰው ስሙ ፈህድ ይባላል። የትልቅ ነጋዴ ልጅ ነው። ሌይላን እንደተመለከታት ቀጥታ ወደ እሷ ጋር ያመራል። ካርቶኑ ላይ የተጻፈውን ነገርም ካነበበ በኋላ በምን ያህል ነው ብሎ ይጠይቃታል። ሌይላም መድኃኒቱን ለመግዛትና ሙሉ ሕክምና ለማድረግ 100,000 ብር ነው ብላ ትነግረዋለች። ወንድምሽን የማሳክመው ከሆነ አንቺ የኔ ንብረት ትሆኛለሽ ማለት ነውን ብሎ ይጠይቃታል። ሌይላም አንገቷን በመነቅነቅ አዎ ብላ ትመልስለታለች። ጉራ በተሞላበት መልኩ እንደዛ ከሆነ ጥሩ ይልና የውል ደብተሩን አውጥቶ እየጻፈ ከዚህ በኋላ ባሪያ እንደሆነች ሰዎችን አስመስክሮ ይዟት ይሄዳል። እቤትም እንደገባ የመጀመሪያ ስራሽ የሚሆነው እኔ መጽሐፍ በማነብበት ወቅት ከጎኔ መቆም ነው። እኔ እስከፈለኩት ሰዓት መቆየት እችላለሁ፣ ነገር ግን አንቺ መንቀሳቀሳችን፣ መቀመጥ፣ መናገር፣ ውሃ ቢጠማሽ እንኳን ውሃ መጠጣት አትችይም ይላታል። ሌይላ የሰጣት ስራ ምንም ያህል በጣም ከባድ ቢሆንም እሺ ከማለት ውጪ አማራጭ አልነበራትም። እሱ መጽሐፍ በሚያነብበት ሰዓት ከጎኑ ሆና ቆመች። ዋና እያሳሰባት ያለው ወንድሜ የተሻለው ይሁን ንብረቱን ሰጥቶ ታሳክሞት ይሁን እያለች ጭንቀት ውስጥ ገብታ ነበር። በቀጣዩ ቀንም በጠዋት ሌይላ የቤቱን መናፈሻ አስጂ ብሎ ያንን ትልቅ ቦታ እንድታጸዳ አደረጋት። ሌይላ ያለምንም መሰላቸት ስራዋን መስራት ጀመረች። ፈህድ ለሰው የሚያዝን ቀላል ሰው አልነበረም። ፈህድ እቤት ውስጥ ብዙ ሰራተኞች እያሉ ሌይላን በውድን የገዛሁት ብሎ እያሰበ ይመስል የቤቱን ስራ በጠቅላላ ያሰራታል። ትንሽ ካጓደለች ይጮህባታል፣ ይመታታል። በጠዋት ለሱ ምግብ ሰጥታው በልቶ ጨርሶ የበላበትን አንስታ ክፍሉን አስድታ ከጨረሰች በኋላ ነበር የራሷን ምግብ የምትበላው። እንደዛም ሆኖ ይጮህባታል። ሌይላም እንደምንም ስራዋን ጨርሳ ወንድሟ ጋር ደወለች። ወንድሟ አሚር ይባላል። ስልኩን አነሳው። ድምጹን ስትሰማው ሌይላ ተረጋጋች። ድምጹ የጤነኛ ሰው ነበር። አዎ ተሽሎኛል፣ ከአሁን በኋላ ለኔ እንዳትጨነቂ፣ እኔ ጋርም እንዳትደውይ፣ የሰራሽው አላንስ ብሎሽ ጭራሽ ትደውያለሽን ብሎ በንቀት ያዋራታል። ሌይላ በጣም ደነገጠች። ምን አድርጌ ነው ብላ ጠየቀችው። እኔን ለማሳከም ስትይ ራስሽን ሸጥሽ፣ ይህ ደግሞ ለኔ ክብር ትልቅ ውርደት ነው። ሰዎች ሁሉ እኮ ስለኔ ነው እያወሩ ያሉት። ከአሁን በኋላ ለኔ መጨነቅሽን አቁሚ። አለቃሽ የሰጠኝ ብር ብዙ ስለሆነ እኔ በዛ ህይወቴን መሰረትበታለሁ። አንቺ እንደሆነ አንዴ ራስሽን ሸጠሻል፣ ድጋሚ ግን እንዳትደውይ ብሎ ስልኩን ይዘጋባታል። ሌይላ በጣም ደነገጠች። ራሷን መቆጣጠር አቃታት። ድምጿን ከፍ አድርጋ ማልቀስ ጀመረች። ይህን ሁሉ ነገር በመታወራ ሰዓት ፈህድ ከውጪ ሆኖ እየተመለከታት ነበር። ነገር ግን ምንም አይነት እዝነትን አላሳያትም። የወንድሟ እሷ ላይ መጨከን ቢያስገርመው፣ ነገር ግን እሷ አልተቆጠበም። እንደሌላው ጊዜ ስራን ያሰራታል፣ ይመታታል፣ ይጮህባታል። ሌይላ ወንድሟ ከሰበራት አንጻር ፈህድ የሚያደርገው ነገር መስሎ አይታያትም ነበር። አንድ ቀንም ፈህድ ሌይላ ክፍሏ ደክሟት ተቀምጣ ሳለ ወደ እሷ ጋር ይመጣና እቤት ውስጥ እንግዳ ስለሚመጣ ምግብን አቀራርቢ ይላታል። ሌይላም እሺ ብላ ማቀራረብ ጀመረች። እንግዳው በመጣ ሰዓት በጣም ደነገጠች። ምናለ መሬቱ ተሰንጥቆ በዋጠኝ ብላም ተመኘች። እንግዳ ተብሎ የመጣው አካል ወንድሟና የወንድሟ ሚስት ማሪያ ነበረች። ወንድሜ ይሆናል ብላ ጭራሽ አልጠበቀችም ነበር። ፈህድ ፊት ልትናገር ብትችል ሊጮህባት ስለሚችል ዝም ብላ ማቀራረቧን ቀጠለች። የአሚር ሚስት ማሪያ በጣም ቀበጥ፣ ሰዎችን የምትንቅ ስለነበረች ሌይላን እያወቀቻት አውቃ እቺ ምን አይነት ሰራተኛ ናት? ሻሂውን እንዴት ነው እየቀዳች ያለችው? እጇ እኮ የተንቀጠቀጠ ነው እያለች ትጮህባት ጀመር። በዚህ ሰዓት ሌይላ ደንግጣ በእጇ ላይ የያዘችውን ሲኒ መሬት ላይ ትለቀዋለች። ሲኒውም ይሰበራል። ፈህድ እንኳን ያልተቆጣውን ምንም ያላለውን በማያገባት ነገር ገብታ ማሪያ ትጮህባት ጀመር። ምን አይነት ሰራተኛ ነሽ? ለእንግዳ ክብር የለሽም እንዴ? እያለች ትጮህባታለች። አሚርም ተከትሎ ምን አይነት ናት እያለ እሷን ያናንቅ ጀመር። በዚህ ሰዓት ግን ሌይላ ዝም ማለት አልቻለችም። አሚር ረሳኸኝ እንዴ? እኔ እኮ እህትህ ነኝ። ላንተ ህይወት ብዬ መሰለኝ ህይወቴን ሽጬ እዚህ የተሰቃየው ያለሁት። እንዴት ነው እንደዚህ ያናገርከኝ ያለኸው? ትለዋለች። አይ ዝም በይ፣ እኔ እንደ አይነት እህት የለኝም። ራሷን የሸጠች ገበያ ገብታ ራሷን እንደ ሸቀጥ አድርጋ ያቀረበች እህት ልትኖረኝም አይገባም። አለቃ ፈህድ ሆይ ይቅርታ አድርግልኝ። ይህች ሴት ንግግሯ ማቆሚያ የለውም፣ እንደፈለግክ አድርጋት፣ ወንድምነቴን ሰርዤዋለሁ ይለዋል። ይህንን የሰማው ፈህድ በጣም ተገረመ።
እንዴት አንድ ሰው በእህቱ ላይ ይህን ያህል ይጨክናል? ከኔም የባሰ ለካ አረመኔ ሰው አለ ብሎ ተገረመ። እህትህ አይደለችም እንዴ? እንዴት እንደዚህ ትላለህ ብሎ ፈህድ ይጠይቀዋል። አሚርም አራአው እህቴ አይደለችም አለ። ሌይላ ኋላቸው ቆማ ፈዛ ነበር ትመለከታቸው የነበረው። ፈህድም ቀጥሎ እንዲህ አለ፣ እንደዛማ ከሆነ ጥሩ፣ ይኸው አንተው እዚህ ባለህበት እንዴት አድርጌ እንደማሰቃያት ምን አይነት ሥራ እየሰራሁ ራሷን እንድትስት እንደማደርግ አሳያለሁ። ማየት ትፈልጋለህን? በእኔ ሐሳብ ተስማማለህን? ብሎ ይጠይቀዋል። አሚርም ሻሂውን እየጠጣ ፈገግ አለ። እንግዲህ ከአሁን በኋላ እኮ ያንተ ዕቃ ናት። እኔ በአንተ ዕቃ ላይ ምንም መብት የለኝም። ከፈለክም ስበረው አውጥተህም ጣለው ብሎ ሻሂውን መጠጣቱን ቀጠለ። ሌይላ የአሚር ንግግር ልቧን እየሰበራት መጣ። ለሱ ብዬ ራሴን መሸጤ ይህን ያህል ስህተት ነው ማለት ነውን?